እሺ ቤተሰቦቼ እንግዲህ ዛሬ የመጣሁበት ቪዲዮ ሀዩ ቪዲዮ ነው ማለት ነው። ሀዩ እንግዲህ ለይቶላታል። በዛሬው ዕለት ደግሞ የሰራችው ስህተት የያሱን ጥርስ ሰብራለች ማለት ነው። የያሱን ጥርስ አውልቃለች። እንግዲህ ያሱ እንግዲህ እህት እንደ ወንድም እንግዲህ ወጌሻ ይዞላት ሰሞኑ ተጎድታለች ብሎ ወጌሻ ይዞላት ሄዶ ነበረ። አጸፋው እንግዲህ ጥርሱን አውልቃለች ማለት ነው። ከቀን ወደ ቀን እንግዲህ ሀዩ ለየት ያለ ባህሪዎችን እያመጣች ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የአዚዛ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉም ሰላም ነው። ውድ ቤተሰቦቼ በቅንነት ላይክ አድርጉ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ጀማሪ ነኝና እያልኳችሁኝ ወደ ቪዲዮ ስገባ እንግዲህ ሀዩ ዛሬ በያሱ ቤት እንግዲህ ብቅ ብለዋሉ ማለት ነው። እንግዲህ ያሱ ቤት ባየነው እንግዲህ ቪዲዮ ዛሬ ሀዩ ያልተጠበቀ ክስተት ሰርታለች ማለት ነው። ሀይ እንግዲህ ያሱ ከአዳማ ሄዶ እንግዲህ ካለበት ቦታ ተነስቶ አዳማ እንግዲህ ሄዷል ማለት ነው። ወጌሻ ይዞላት እንግዲህ ሰውነቷ ምናልባት ያው እንግዲህ ሰኢድ ያው እንደ ባልና ሚስት ሲቀጣት እንግዲህ ያደረሰባት ነገር ካለ እስቲ በወጌሻ ይታይ፣ ጉዳት ከደረሰ በሰውነቷ ላይ ብሎ እንግዲህ ወጌሻ ይዞላት ሄዶ ነበረ። በወጌሻም አልታሽም አልታይም ብላ እሷ ያው እጄን ሰውነቴንም እንዳትነኩ ወጌሻውም እንዳትነካኝ ብላ እንግዲህ ስትናገር ነበረ። ማንም ሰው እንዳይነካኝ እኔ መታሸትም አልፈልግም ወጌሻም አልፈልግም። አንተ ሽማግሌ ሆነህ ልታስታርቀኝ ነው ወይ የመጣኸው ከሰኢድ ጋራ? እኔ መታረቅ አልፈልግም። እኔ ከሰኢድ ጋር መፋታት ነው የምፈልገው። ከሱ ጋር መኖር አልፈልግም። በክቶኛልና እኔ የማንንም ሽምግልና አልፈልግም። እኔ እንደውም ማንም እንዲያሸኝ አልፈልግም። ስለዚህ ወጌሻውም ይዛል የመጣችውን ባዝሊና እንግዲህ ቅቤ ይዘው ነበር የመጡት። ቅቤዋንም ይዛት ይሄድ፣ ገንፎ ሰርታ ትብላበት። ስለዚህ እኔ አልታሽም። ስለዚህ ሄዱልኝ፣ ውጡልኝ፣ ማንንም ሰው አልፈልግም። ስለዚህ እኔ ደግሞ የታመምኩት ሰኢድ እንደደበደበኝ ዱባይ ወስዶ ያሳክመኛል። በህግ ነው የምጠይቀው። ስለዚህ ዱባይ ወስዶ እንዲያሳክመኝ ነው የማደርገው። በህግ ጠይቀዋለሁኝ ፊቻችንን እንዲያወርድልኝ። ስለዚህ በህግ ነው የምጠይቀው። ሕክምናዬንም ዱባይ ወስዶ እንዲያደርግልኝ በህግ ነው የምጠይቀው። ፊቼንም እንዲያወርድልኝ በህግ ነው የምጠይቀው። ህግ ፊት አቅርቤው የሚገባኝን ካሳ እንዲክሰኝ ነው የማደርገው ብላለች ማለት ነው። እና ውድ ቤተሰቦቼ እንግዲህ ትላንትና ሰኢድ በለቀቀው ቪዲዮ ፍታኝ ብላ ነበረ። ያው እኔ ፈታሻለሁኝ ከአንቺ ከመጣ እኔ ደስ እያለኝ ነው። በደስታ ደግሼ ነው መፈታሽ። ደግሼ እንዳገባሽ ደግሼ ነው መፈታሽ እና እኔ ዝግጁ ነኝ ከአንቺ ከመጣ አልሐምዱሊላ ብሎ እንግዲህ ደስታውን ተናግሮ ነበረና ዛሬ ደግሞ እሷ ሰኢድ አልፈታሽም እንዳላት ነገር አስመስላ ሰኢድ እንዲፈታኝ በህግ ነው የምጠይቀው ብላ እንግዲህ መታለች። አዲስ ርዕስ ይዛ ማለት ነው። እና ዱባይ ወስዶ ካላሳከመኝ እኔ እዚህ ሀገር መታከም አልፈልግም። ዱባይ ሄደሽ ታዲያ እንዴት ነው በምትግባቢው ቋንቋ የሚያምሽን ቦታ ተናግረሽ መፍትሄም እዚህ ካላገኘሽ እዛ ሄደሽ እንዴት ነው በማታውቂው ቋንቋ ታዲያ የምትታከሚው? ሲሏት አይ ችግር የለውም እኔ እዛ ሲሄድ በእንግሊዘኛ ቋንቋ እግባባለሁኝ፣ በእንግሊዘኛ እንድታከም አደርጋለሁኝ። ስለዚህ ሰኢድ ዱባይ እንዲወስደኝ ነው የምፈልገው። ስለዚህ አንተም ሽምግልና ሆነክ ነው የመጣከው። ስለዚህ እኔ መታረቅ አልፈልግም፣ ከሰኢድ መለያየት ነው የምፈልገው ብላ እንግዲህ ያሱን እንግዲህ ጥርሱን ለማውለቅ አድርሳለች ማለት ነው። እንግዲህ እሱ ለእሱ አዝኖላት እንግዲህ ወጌሻ ይዘው እንደ ወንድም እንግዲህ አጠገቧ ሰው የለም ብሎ አዝኖላት እንግዲህ ይዘው የመጣው እንግዲህ ያጸፋው ይሄ ሆኗል ማለት ነው። ጥርሱን አውልቃለች እንግዲህ በመጨረሻም እሱም እንግዲህ የገጠመኝ ነገር ይሄ ነው። ጥርሴን አውልቃለች። አሁን ምንም አልናገርም
ብሎ እንግዲህ ሄዷል በማዘን ማለት ነው። እንግዲህ የሀዩ ስራ ከቀን ወደ ቀን እንግዲህ አዳዲስ ነገሮችን እያሳየች ነው። እንግዲህ ለየት እያለላት ነው፣ በጣም በሚያሳዝን ሁኔታ ማለት ነው። ውድ ቤተሰቦቼ እንግዲህ ወደ አቅሏ ይመልሳት ነው የምንለው እኛ። ያ እንግዲህ ምን እንላለን? ከቀን ወደ ቀን እንግዲህ ለየት ያለ ነገሮችን ነው ይዛ የምትመጣው። የሚያስጠሉ ንግግሮች፣ የሚያስጠሉ ነገሮችን ነው እያመጣች ያለችው እና ውድ ቤተሰቦች እንግዲህ ወደ አቅሏ ይመልሳት ነው የምንለው። ሌላ ነገር ምን እንላለን? እንግዲህ ላይክ አድርጉኝ፣ በቅንነት ሰብስክራይብ አድርጉኝ፣ ለዚህ ቤት አዲስ ከሆናችሁ አበረታቱኝ እያልኩ ሰናበታችኋለሁኝ። ባይ ባይ።